የሥላሴ ምስጢር አንድ አምላክ በሦስት አካላት። በኢትዮጵያን ኦርቶዶክስ ተዋሕዶ ቸርች የሥላሴ ትምህርት የመዳን መሠረት ነው። አብ፣ ወልድ፣ መንፈስ ቅዱስ በአካል ሦስት በመለኮት አንድ። በዚህ ቪዲዮ ውስጥ የሥላሴ ትርጉም በመጽሐፍ ቅዱስ ማስረጃ፣ በካውንስል ኦፍ ኒቂያ እና ካውንስል ኦፍ ኮንስታንቲኖፕል የተደነገገ እምነት ምሳሌና ግልጽ ማብራሪያ ይቀርባል። ይህ ትምህርት እምነታችንን ያጠናክራል፣ የመንፈሳዊ ሕይወታችንንም ያበረታታል። ከወደዱት ላይክ በማድረግ ሰብስክራይብ እና ለሰዎች ሼር በማድረግ ያጋሩልን። አዲስ የመንፈሳዊ ትምህርቶች እንዳይቀርቡባችሁ የደውል ምልክቱን በመጫን ይጀምሩ። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። ውድ ወንድሞችና እህቶች፣ ዛሬ እኛ የምንመለከተው በኦርቶዶክስነት ልብ ውስጥ ያለውን ታላቅ ምስጢር የሥላሴን ምስጢር ነው። ሥላሴ ማለት ሦስት ማለት ነው። ነገር ግን ሦስት አማልክት ማለት አይደለም። አንድ አምላክ ነው፣ በሦስት አካላት የሚገለጥ አብ፣ ወልድ፣ መንፈስ ቅዱስ። እነዚህ ሦስቱ አካላት በባህሪ አንድ ናቸው። ኃይላቸው አንድ ነው፣ ክብራቸው አንድ ነው፣ እግዚአብሔርነታቸውም አንድ ነው። አብ የሁሉ መነሻ፣ አብ የሁሉ ምንጭ ነው። ከእርሱ ወልድ ተወለደ፣ ከእርሱም መንፈስ ቅዱስ ይወጣል። ይህ ግን በጊዜ ውስጥ አይደለም፣ ከዘላለም ነው። አብ መጀመሪያ አልነበረም፣ ከዚያ ወልድ አልተፈጠረም። ወልድ ከዘላለም ከአብ ጋር ነበር። ወልድ ቃል የሆነ እግዚአብሔር። መጽሐፍ ቅዱስ ይላል፣ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ጋር ነበር፣ ቃል እግዚአብሔር ነበር። የዮሐንስ ወንጌል 1:1 ላይ። ይህ ቃል ወልድ ነው። እርሱ ተወልዶ ሰው ሆነ። እርሱ ስለኛ ተሰቀለ፣ እርሱም ተነሳ። ነገር ግን እርሱ ፍጥረት አይደለም፣ እርሱ ፈጣሪ ነው እንጂ። መንፈስ ቅዱስ ሕይወት ሰጪ። መንፈስ ቅዱስ የሕይወት ሰጪ ነው። በጥምቀት ላይ በርግብ መልክ ተገለጠ። የአብ ድምፅ ተሰማ። ወልድ በዮርዳኖስ ቆመ። እዚህ ሦስቱ በግልጽ ተገለጡ። ቤተ ክርስቲያን እንዴት አስቀመጠችው ይህን ነገር? በአራተኛው ክፍለ ዘመን በካውንስል ኦፍ ኒቂያ እና በካውንስል ኦፍ ኮንስታንቲኖፕል ቤተ ክርስቲያን ይህን እምነት ግልጽ አድርጋ አስቀመጠች። አንድ ባህሪ ሦስት አካላት ተብሎ ተጠቀሰ። ይህ አዲስ ነገር አልነበረም፣ የመጽሐፍ ቅዱስ እምነት ነበር እንጂ። ምሳሌዎች እንዴት ያዩታል? ፀሐይን እንመልከት። ፀሐይ አንድ ነው፣ ነገር ግን ብርሃን አለ፣ ሙቀትም አለው። እነዚህ የተለያዩ ናቸው፣ ነገር ግን አንድ ምንጭ ናቸው። ውሃም እንዲሁ በረዶ ይሆናል፣ እንፋሎት ይሆናል። ነገር ግን እነዚህ ሙሉ ምስጢሩን አይገልጹም፣ ምክንያቱም ሥላሴ ከምሳሌ በላይ ነው። የሥላሴ መንፈሳዊ ትርጉም። አብ ፍቅር ነው፣ ወልድ ጸጋ ነው፣ መንፈስ ቅዱስ ኅብረት ነው። እኛ በፍቅር እንኖራለን፣ በጸጋ እንድናለንም፣ በመንፈስ ቅዱስ ኅብረት እንኖራለን። ሥላሴ የአንድነት ምሳሌ ነው። ሥላሴ የፍቅር ምሳሌ ነው። ውድ ወንድሞቼና እህቶቼ፣ የሥላሴ ምስጢር አእምሮ ብቻ አይደለም የሚገባው፣ በእምነትና በጸሎትም ጭምር እንጂ። እኛ ሁልጊዜ እንጸልያለን፣ በአብ በወልድ በመንፈስ ቅዱስ ስም። ይህ እምነታችን ነው፣ ይህ ሕይወታችን ነው። አንድ አምላክ ለዘለዓለም ክቡር ይሁን። አሜን።